አርቲስት ኢትዮጵያ በቀለች የከተማዋን የሀብት ምንጭ እንኳን ለይቶ የማያውቅ አንድ ከገጠር የመጣ ስትል የሐዋሳ ከተማ ከንቲባን አቶ መኩሪያ ማርሻን ተቸ አንድ ምንም የማያውቅ ከገጠር የመጣ ከገጠር መምጣቱ አይደለም ችግሩ ከገጠር የመጣ ከተማ ያለችበትን ታክቲክስ የማያውቅ የከተማዋን ውበት የከተማዋን ድምቀት የከተማዋን መነሻ የከተማዋን የሀብት ምንጭ የሪሶርስ ምርጭ ማቅ መሪ ነው አሁን ያለው ከንቲባው የሐዋሳ ከንቲባ ድምጻዊቷ ስትቀጥልም ሐዋሳን ከጥቅም ውጪ ያደረገ ስትል ከንቲባውን ከሳ የከተማዋን ሰፈሮች እንኳን ለይተው አቅም ስትል ተሳልቃበታል መኩሪያ የሚባለው ከንቲባውን ላይ ተሾመው ሐዋሳ ውስጥ ያለው ከተማዋ ከጥቅም ውጪ ያደረገ ያለ ከተማዋ ከአሊቷ ምንድነው ከሞኖፖል ወደታች ታቦር ሰፈር እንዳለ ማቅ ልንገራችሁ ነው ማለት ነው ከታቦር ሰፈር ታቦር አካባቢ ደግሞ ፖሊስ ጣቢያ ራሱ እንዳለ የማቅ ልንገራችሁ ዳቶ የሚባል ሰፈር እንዳለ ማቅ ማህበረሰቡንም ያጎሳቆለ መሬቱንም እየቸበቸበ ህዝቡን ችግር ውስጥ ከቷል ልንቃወመው ይገባል ስትል አርቲስት ኢትዮጵያ በቀለች ጥሪ አቅርባለች ሐዋሳ ውስጥ ምንም ነገር እንዳይንቀሳቀስ ያሰረው ክፉ በቃ ክፉ መጨረሻ ክፉ አሰራር እየሰራ ያለ ሰው ከተማዋን እንዳጠቀም ያደረገ ያለው አሁን ላይ ሐዋሳ ውስጥ የተሾመው ከንቲባ በጣም ልንቃወመው የሚገባ ሰው ነው ማህበረሰቡን ያጎሳቆለ መሬቱን እየቸበቸበ ለየፋብሪካው ለየግለሰብ እየሸጠ ደሃን በየመንገዱ የጣለ የዳቶ ሰዎች እንዳለ ተፈናቅለዋል እያንዳንዱ ሐዋሳ ውስጥ ያሉ ሰፈር ውስጥ ያሉ ሰዎች ታውቃላችሁ ምን አይነት ምሬት ውስጥ እና ስቃይ ውስጥ እንደሆኑ ብታዩ ታዝናላችሁ ይሄን ያደረገ ያለ አሁን ቅርብ ጊዜ ተሾመ የመጣ ሰው ነው በመጨረሻም ድምጻዊቷ በሐዋሳ ከተማ ከንቲባ አቶ መኩሪያ ላይ እንደ ስሙ ሳይሆን ቀርቶ እኛን አሳፍሮናል ስትል በከንቲባው በግል ስም ላይ ያሹፋለች አረ ምን መኩሪያ ነው እንደ ይሄ እኛ እንኮራን በሱ በጣም አፍረናል በሚሰራው ስራና እኛ በሱ ምንም እንኮራበት ነገር የለንም ታሪክ ያበላሽ ያለ ሰው ነው የሲዳማን ህዝብ ያሰደበ ያለ ሰው ስለሆነ በሱ አንኮራም እኛ ያው ስሙ መኩሪያ የሲዳማ ክልል ተለጣፊ ባለሀብቶች ክልሉ ምቹ ስለሆነ በተነሳሰ መንፈስ ስራችንን እየሰራን ነው ሲሉ ለአለቆቻቸው ምስክርነት ሰጡ ዛሬ ጧት የክልሉ ምክትል ፕሬዝዳንት አቶ በየና በራሳ የክልሉን ባለሀብቶች ሰብስበው አለቆቻቸውን እያስደነቁና እያስሞገሱ ሙለዋል በስብሰባው ላይ የነበረ አንድ ስሙ እንዳይጠቀስ የፈለገ የክልሉ አመራር ለሲዳማ ኒውስ በላከው መረጃ ሁኔታው የሚያስቅ ነበር ሲልም ባለሀብቶቹን ውታፍ ነቃይ በማለት ተችቷል ምንጫችን ሲቀጥልም ሶማሌ ሲተርት ከፍየላ በላይ እንደሚለው የክልሉ መንግስት አመራሮች ምቹ ከተማን ፈጥረውልን በተነሳሰ መንፈስ እየሰራን ነው ሲሉ በግብር በመልካም አስተዳደር በሙስና ችግር ላይ ወደቀው ህዝብ ላይ ተሳልቀዋልም ሲል ተናግሯል በተለይም የዲላ ከተማ ከሲዳማ መሬት መውጣት ጋር በተያያዘ ጥቁሩ አካባቢ ስለተሸጡ መሬቶችና ከዲያስፖራው ጋር በማበር በኢንቨስትመንት ስም መሬቶች ያሱዳል ተብለው ስማቸው የሚነሳው አቶ ዘሪሁን የክልሉን መንግስት ደግፈው እና አርቲስት ቶኪቻን ክልሉን ለመረበሽና የክልሉን መንግስት ስም በማንቋሸሽ ዘመቻ ያደረጉ ነው ሲል ከሱ ከድርጊታቸው እንዲቆጠቡ አሳስበዋል እስቲ እኛን ጠይቆት ባለሀብት አቶ ዘሪሁን በእርሱ እድሜ ከ3 መንግስት በላይ አይተዋል መንግስትም ሲቀያየር ተመልክተዋል ስለምን አይኖት ግፍና በደልን እያየ ሊዋሽ መረጠ እርሱ በሚያነቡት ቅዱሱ ቃል ላይ እኮ ውሸትን አስወግዳችሁ እያንዳንዳችሁ ከባለንጀሮቻችሁ ጋር እውነትን ተነጋገሩ ተብሎ አልተጻፈምን ለምንስ ነገ አልፎ ታሪክ ለሚሆን መንግስት በዚህን ያህል ህዝቡ ላይ ማላቀጥ አስፈልጎት ኢኮኖሚያ ተቀዛቅዞ ዘርፈ ብዙ ችግር የሚነሳባት ሐዋሳ ከተማ ለእርሶና ለሆቴሉ የተለየች ሆና ነው ምቹ የሆነችው መልሱን ለእርሶ እንተወውና ይልቁንስ ከውሸትና ግፍ ጎን ቆሞ ከሚያገኙት ነዋይ ለህዝብ ድምጽ ሆኖ የሚያገኙት ሰላም ለአእምሮም ለመንፈሶም ይሻሎታል ስንል ምክር ቢጤን ለግሶታል በተጨማሪም በስብሰባው ላይ መንግስትን ደግፈው አርቲስቶችን ተቃውሞ ከተናገሩት ባለሀብቶች መካከል አቶ ዘነበ ገናሌ አቶ በረከት አለማየሁ አቶ ንጉሴ ገመዳና አቶ መስፍን ቅጤሳ ይጠቀሳሉ ሲዳማ ኒውስ ለነዚህ ተለጣፊ ባለሀብቶች ማስተላለፍ የሚፈልገው መልእክት ለማክሰኞ ተራውን የማይለቅ ሰኞ የለምና ነገ ሁሉም ነገር ሲያልፍ እንዳትዋረዱና መግቢያ እንዳታጡ ግፍ ከሰሩት ሳይሆን ግፍን ከተሰሩት ሰፊው ህዝብ ጎን እንድትቆሙ ጥሪም እናስተላልፋለን በክልሉ ባለሀብቶች ዙሪያ ሲዳማ ኒውስ ተከታታይ መረጃዎችን ለህዝብ ያደርሳል ሲዳማ ኒውስ የህዝብ ድምጽ